የኢትዮጵያ አየር መንገድ በመቀሌ አሉላ አባ ነጋ አየር ማረፊያ አንድ አውሮፕላን መጠገኛ መንሸራተት እክል እንደገጠመው ገለጸ። የኢትዮጵያ አየር መንገድ የበረራ ቁጥር ኢቲ 298 የሆነ የበረራ አውሮፕላን በትናንትናው ዕለት በአዲስ አበባ ተነስቶ ከመቀሌ አሉላ አባ ነጋ አየር ማረፊያ ካረፈ በኋላ ከመንደርደሪያው መጠነኛ መንሸራተት እክል አጋጥሞታል ሲል ገልጿል። አውሮፕላኑ በሚያርፍበት ጊዜ ዝናብ እየዘነበ እንደነበር የአየር መንገዱ በወጣው አጭር መግለጫ ገልጿል። በሁለት የበረራ ሰራተኞች ላይ መጠነኛ ጉዳት ከማጋጠሙ ውጪ በመንገዶች ላይ ምንም አይነት ጉዳት ያልደረሰና በሰላም ከአውሮፕላኑ እንዲወርዱ ተደርጓል ብሏል። የበረራ ሰራተኞቹ ለተጨማሪ የሕክምና እርዳታ በአቅራቢያ ወደሚገኝ የሕክምና መስጫ ተቋም ተወስደው ከታከሙ በኋላ ወደ ሆቴል እንዲሄዱ ተደርጓል ተብሏል። አየር መንገዱ ለተፈጠረው የደንበኞች መጉላላት ይቅርታ ጠይቆም ተጨማሪ መረጃ ሲኖር የሚያሳውቅ መሆኑን ገልጿል። ባሳለፍነው ዓመት ጥር ወር አየር መንገዱ የመንገደኞችን አውሮፕላን በመቀሌ አሉላ አባ ነጋ አውሮፕላን ማረፊያ መጠነኛ አደጋ እንዳጋጠሙ ይታወቃል። በጉዳቱ በመንገደኞችና በበረራ ሰራተኞች ላይ ያጋጠመ ምንም አይነት ጉዳት አለመኖሩን በወቅቱ አየር መንገዱ አረጋግጧል። የኢሰመኮ ምክትል ዋና ኮሚሽነርን ጨምሮ 2 ኮሚሽነሮች የስራ ዘመናቸው ሳይጠናቀቅ መልቀቂያ አስገቡም። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ምክትል ዋና ኮሚሽነር ራኬብ መለሰና የተቋሙ የሴቶች ህጻናት፣ አካል ጉዳተኞች እና አረጋውያን መብቶች ኮሚሽነር እርግበ ገብረ ሐዋርያት የስራ መልቀቂያ ደብዳቤ ማስገባታቸው ተገልጿል። ኮሚሽነሮቹ ባለፈው ሳምንት ለህዝብ ተወካዮች ምክር ቤት መልቀቂያ ማስገባታቸውና የ3 ወር ማስጠንቀቂያ ጊዜ መስጣቸውን ቢቢሲ ዘግቧል። የከፍተኛ ኮሚሽነሮቹ የስራ መልቀቂያ ከአዲሱ ዋና ኮሚሽነር የዓመት ስልት ጋር በተያያዘ ተገፍተው እንደሆነ ስማቸው እንዳይጠቀስ የተጠየቁ የኮሚሽኑ ምንጮች ተናግረዋል። አሳታፊነትን ይከተል የነበረው የተቋሙ አሰራር ባለፉት ወራት ለሰራተኞች ኃላፊዎችና ለሰራተኞቹ ውሳኔዎች አለማሳወቅ፣ አለማሳተፍና መመካከርን ወደ ጎን ማለቱን ለኮሚሽኑ ከፍተኛ አመራሮች መልቀቅ እንደ አንድ ምክንያት ሊሆን እንደሚችል አመላክቷል። የውሳኔ አሰጣጥ ሂደቱ አሳታፊነትን በኮሚሽኑ አደረጃጀትና የተለያዩ መሰረት እንደነበረም ያነሱት የቢቢሲ ምንጮች ተቋሙ ባለፉት ወራት ያለ ምክክር እና እውቅና ሰራተኞችን ግልጽ ባልሆነ ሁኔታ መመደብ እንዳለ አመላክቷል። ይህንን የስራ ስልት ለሰብአዊ መብት የማይሰራ ያሉት ምንጮችም ባለፉት 6 ወራት ያለ ምክንያት 5 ዳይሬክተሮች የስራ መደብ ላይ ሽሽግ መደረጉን መናገራቸውን የዘገበው ቢቢሲ ነው። ምክትል ዋና ኮሚሽነር ራኬብ መለሰና የኮሚሽነር እርግበ ሐዋርያት ሰኔ 18 ቀን 2013 ዓ.ም የህዝብ ተወካዮች ምክር ቤት ባካሄደው ልዩ ጉባኤ የተሾሙ ሲሆን ተቋሙ ባካሄደው ለውጥ ስማቸው ይነሳል። የደሞዝ ገቢ ግብር መነሻ 8324 ብር እንዲሆን ማህበራት በሰፊው የጠየቁት አዋጅ ያለማሻሻያ 2000 ብር ሆኖ ጸደቀም። የደሞዝ ገቢ ግብር መነሻ 8324 ብር እንዲሆን የስራ ማህበራት በሰፊው ሲጠይቁ የቆየው የረቂቅ አዋጅ ማሻሻያ ሳይደረግበት 2000 ብር ሆኖ በህዝብ ተወካዮች ምክር ቤት ጸደቀም። አዲስ ስታንዳርድ የተመለከተው የማሻሻያ አዋጅ ከግብር ነፃ መነሻ ደሞዝ ከነበረበት 600 ብር ወደ 2000 ብር ከፍ እንዲል አድርጓል። እንዲሁም 35 በመቶ ግብር መጣል የሚጀመርበትን የደሞዝ መጠን ደግሞ ከነበረበት 10900 ብር ወደ 14000 ብር ከፍ አድርጓል። አዋጁ ዝቅተኛ ገቢ ያላቸው ሰዎችን የኑሮ ሁኔታ ያገናዘበ አይደለም በሚል በተለይም ከኢትዮጵያ ሰራተኞች ማህበራዊ ኮንፌዴሬሽን በኩል ትችት ቀርቦበታል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰመኮም ፕሬዝዳንት አቶ ካሳሁን ፎሎ በበኩላቸው ከኢቢሲ ጋር አድርገውት ከነበረው ቃለ መጠይቅ ላይ ስለ ማሻሻያ አዋጁ ሲናገሩ መኖር ከማይችልና በልቶ ከማያደርሰው ግብር አትሰበስብም ብለዋል። እንደ ሀገር ግብር መሰብሰብ አለበት፣ ልማትን መቀጠል አለበት ያሉት ፕሬዝዳንቱም አክለውም የሰው ህይወትን መቀጠል አለበት፣ ሰው እየተራበ መስራትና ምርታማ መሆን አይችልም ሲሉ ገልጸዋል። ምርጫ ቦርድ የፖለቲካ ፓርቲን ከምዝገባ ከመሰረዙ በፊት እስከ 5 ዓመት ማገድ የሚያስችል አዋጅ ማሻሻያ በምክር ቤቱ አጸደቀም። የህዝብ ተወካዮች ምክር ቤት ምርጫ ቦርድ የፖለቲካ ፓርቲነትን ከምዝገባ ከመሰረዙ በፊት እስከ 5 ዓመታት ማገድ የሚያስችል የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅን ሐምሌ 10 ቀን ባካሄደው
ሁለተኛ አስቸኳይ ስብሰባው አጸደቀም። የታገደ የፖለቲካ ፓርቲ እገዳው ጸንቶ በሚቆይበት ጊዜያት ከማንኛውም አይነት የፖለቲካ እንቅስቃሴ በየትኛውም ደረጃ በሚደረግ ምርጫ ላይ እንዲሁም በጋራ ምክር ቤት ውስጥ በመሳተፍ ይከለክላል። ከመንግስት ከሚሰጥ ድጋፍም ተጠቃሚ አይሆንም። በጸደቀው አዋጅ ዙሪያ አስተያየታቸውን ለአዲስ ስታንዳርድ የሰጡ የወላይታ ዲሞክራሲ ግንባር አመራር ጎበዜ ጎአም በምርጫ ቦርድ አሻሽሎ ባጸደቀው ህግ ጊዜያዊ ፓርቲ ብቻውን ቢወዳደርም እንጂ ሌላው ሰው የሚወዳደርበት ምንም አይነት ሜዳ የለውም ብሏል። ፓርቲዎችን ከምርጫ ሜዳ የሚያስወጣ ነው ሲሉም ተችተዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም